ሴቶችዬ እናንተ እኮ አታፍሩም። አሁንም የምትጠቀሙት ፓንት ይሄ የድሮ አይነት ፓንት እንዳይሆን ብቻ ገደልኳችሁ። እሱን የምትጠቀሙ ከሆነ ገደልኳችሁ። የምሬ ነው የምላችሁ። እሱን ለፔሪድ ብቻ ነው መጠቀም ያለባችሁ። ፔሪድ ሲኖርባችሁ ያው ድሮ እናቶቻችን የሚጠቀሙት ይሄ ምንድን ነው የሚባለው ይሄ ስፌት ያለው ምናምን ነገር የሚያስጠላው አለ። ለፔሪድ አሪፍ ነው፣ ግጥም አድርጎ ሞዴሳችንን ምናምን ይይዝልናል ማለት ነው። ግን ሌላ ቀን ፔሪድ ላይ ካልሆናችሁ ማለት ነው ሌላ ቀሚስ፣ ሱሪ ምናምን ማንኛውም ቦታ ስትሄዱ ጌታን ይቺ ለስላሳዋለች ስፌት የሌለው እሱን ነው መጠቀም ያለባችሁ። ነግሬያቸዋለሁ። እኔ ፔሪድ ሲሆን ብቻ ነው ያንን የምጠቀመው እንጂ ያለበለዚያ በጣም ነው የሚያምሩ ይሄ ፓንት ጋይዝ። በዛ ላይ ነው በጣም ደስ ያለኝ ይሄኛው ጌታን ሆዳችሁ ውጥር አድርጎ ይዝላችኋል ማለት ነው። የሆነ ከላይ ላስቲክ ነገር ነው የሆነ ሼፒን ያደርጋችኋል ማለት ነው። ይሄ ሼፕዌር የለበሳችሁ ነገር ነው የሚመስለው። የምሬ ነው የምላችሁ። በጣም ነው የሚያምረው፣ ወፍራም ነው። እኔ ሳይዙ ይጠልቀኛል፣ ግን እየወፈርኩ ስለሆነ ለወደፊቱ ስወፍር ይሆነኛል ብዬ ስላሰብኩ ነው እንጂ ለእኔ የእኔ ሳይዝ ኤክስትራ ስሞል ነው ኖርማሊ የምጠቀመው ማለት ነው። አሁን ግን ይሄኛው ሚዲየም ነው፣ ተረቅ ይላል፣ ይሆነኛል ብዬ አስባለሁ ከተወሰኑ ወራቶች በኋላ ማለት ነው። አሁን ላይ ግን አልጠቀመውም እና የተለያየ ከለር ነው ያለው። ልስላሴው እንዴት እንደሚል ልስልስ ነው የሚለው በቃ ሰውነታችሁ ላይ ምናምን ነገር ኡፋ። በዛ ላይ ደግሞ ቶንግ ነው ከኋላ ምናምን ወደ ውስጥ ግብት ይላል ምናምን በቃ አያሳይም ልብስ ምናምን። በጣም አሪፍ ነው ጋይስ፣ እኔ ተመችቶኛል። ሊንኩን አስቀምጥላችኋለሁ። የምር ታመሰግኑኛላችሁ። የሚገርም ፓንት ነው ግን 4 ፒስ ነው። አቤት ኳሊቲው ማይ ጉድነስ። ኤኒዌይ ቲክቶክን ግን በጣም አድንቄዋለሁ እኔ በጣም እንደውም እነ ቪክቶሪያ ሴክሬት ምንድን ናቸው ያስብላል ማለት ነው። ላውንደሪ ዘግቶብኝ ጩኸቱ መከራ ነው። ይቅርታ ጋይስ ለተቆራረጠ ድምጽ ማለት ነው። ወዳችኋለሁ። መልካም አርብ። እንኳን አደረሳችሁ ደግሞ ለአርብ ማለት ነው። ነገ ስራ የለም፣ ከነገ ወዲያ ስራ የለም። ደስ ይላል። ኢንጆይ አድርጉ። ባይ ጋይስ።